አሜሪካና ኢራን የአያቶላ ሐሚኔ ቀብር እስከሚጠናቀቅ ከድርድር እረፍት መውሰዳቸውን ፕሬዝዳንት ትራምፕ ተናገሩ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ዋሽንግተን ከቴህራን ጋር የምታደርገው ድርድር እየተካሄደ ያልሆነው ሁለቱ አገራት የቀድሞው የኢራን ጠቅላይ መሪ አያቶላ አሊ ሐሚኔ ቀብር ስነ ስርዓት እስከሚጠናቀቅ መወሰናቸው መሆኑን ለአክሲዮስ ተናገሩ። ትራምፕ የሐሚኔ ቀብር ስነ ስርዓት ላይ የተወሰኑ ኢራናውያንን ሲያለቅሱ በመመልከታቸው እንደተገረሙ ከአሜሪካው የዜና ምንጭ ጋር ባደረጉት የስልክ ቃለ መጠይቅ ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዋሽንግተን ከቴህራን ጋር የምታደርገው ድርድር እየተካሄደ ያልሆነው ሁለቱ ሀገራት የቀድሞው የኢራን ጠቅላይ መሪ አያቶላ አሊ ሐሚኔ ቀብር ስነ ስርዓት እስከሚጠናቀቅ ድረስ እረፍት ለመውሰድ በመወሰናቸው መሆኑን ለአክሲዮስ ተናገሩ። ትራምፕ በሐሚኔ ቀብር ስነ ስርዓት ላይ የተወሰኑ ኢራናውያን ሲያለቅሱ በመመልከታቸው እንደተገረሙ ከአሜሪካው የዜና ምንጭ ጋር ባደረጉት የስልክ ቃለ መጠይቅ ገልጸዋል። ህዝቡ የቀድሞውን ጠቅላይ መሪ ይጠላቸዋል ብለው ያስቡ እንደነበር የተናገሩት ትራምፕ ምናልባት የውሸት እንባ ሊሆን ይችላል ማለታቸውም ተዘግበዋል። አሜሪካና እስራኤል በየካቲት ወር ኢራን ላይ በፈጸሙት ጥቃት የተገደሉትን አያቶላ ሐሚኒ ለመሸኘትም ለሳምንት ገዳማ የሚቆይ የቀብር ስነ ስርዓት ቴህራን ውስጥ መካሄድ ጀምረዋል። ትላንት ቅዳሜ በተካሄደው የመጀመሪያ ቀን ስነ ስርዓት ላይ ጥቁር የለበሱ በርካታ ሀዘንተኞች ከቴህራን ዋና መስጊድ ውጪ ተሰብስበው ታይተዋል። የአያቶላ አሊ ሐሚኒ አስክሬን በታላቁ ሞሳላ መስጊድ ውስጥ ያረፈ ሲሆን ግብዓተ መሬቱ የሚፈጸመው ሐሙስ ዕለት በትውልድ ከተማቸው ማሻድ ውስጥ ነው። በቀጣዮቹ ቀናት ኢራንና ኢራቅ ውስጥ በሚካሄደው የቀብር ስነ ስርዓት ላይ ከ15 እስከ 20 ሚሊዮን ሰዎች ይገኛሉ ተብሎ እንደሚጠበቅ የቴህራን ባለስልጣን ተናግረዋል። የአሜሪካው ፕሬዝዳንት ትራምፕ ስለ ቀብር ስነ ስርዓቱ ሲናገሩም ሁሉም እዚያው ናቸው፣ በአንድ ተኩስ ሁሉንም ልንገድላቸው እንችላለን፣ ነገር ግን ይህንን አናደርግም ምክንያቱም የምንደራደረው ሰው አይኖርም ብለዋል። የኢራን ባለስልጣናት ስምምነት ላይ ለመድረስ እየለመኑ ነው ሲሉ ከዚህ ቀደም የተናገሩትን የደገሙት ትራምፕ ሁለቱ ወገኖች የሐሚኒ የቀብር ስነ ስርዓት እስከሚጠናቀቅ ድረስ ለሳምንት ያህል ከድርድሩ እረፍት ለመውሰድ መወሰናቸውን ተናግረዋል። በዚህ ጊዜ ውስጥ አንዳቸው በሌላኛቸው ላይ ጥቃት እንደማይፈጽሙም አክለዋል። በተጨማሪም ትራምፕ በቀጣዩ ሳምንት ከእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር ሊገናኙ እንደሚችሉም ገልጸዋል። እጅግ በጥሩ ሁኔታ እየተጓዝን ነው፣ ኔታንያሁ ማን አለቃ እንደሆነ ያውቃል ማለታቸውን የዜና ምንጩ ዘግቧል።